አብራሮች የሚባሉት ለፊ ነዒም ፊ ዱንያ ወፊ البرزخ ወፊ ዓለም الآخرة ዱንያ ላይም ጀነት ናቸው አላህን ብቻ ይገዛሉ እሱን ብቻ ይለምናሉ ለሱ ብቻ ይሰግዳሉ ይጸልያሉ اللهم آمين والله ጀነት ነው አላህን ብቻ መገዛት እዚሁ ጀነት ውስጥ ነው ቀብሩን ሲገባ ቀብሩ ኑር ይሆን የዓለም ደግሞ የሶስተኛው ዓለም ደግሞ ያ ሰላም ጀነት ውስጥ ይኖራሉ ማለት ነው እነዚህ አብራሮችን ባህላቸውን ሲገልጽ አላህ Subhanahu Wa Ta'ala يوفون بالنذر ويخافون يوما كان شره مستطير ትልቁ ዝም ብሎ አይደለም አብራር መሆን የሚቻለው የገቡትን ስለት ነዝር ለአላህ ነው የሚባለው ከዚህ ተወስቶ የገቡትን ስለት በእውነት ከሆነ ጣዓ ከሆነ ይሞላሉ ያ ደግሞ አስከፊውን ቀን ይፈራሉ ويطعمون الطعام على حبه مسكينا ويتيما واسيرا ካላቸው ይለግሳሉ ያበላሉ አጥዕሙ الطعام በተለይ ረመዳን ሲሆን ብቻ ለራስ በፊ ማዘጋጀት ሳይሆን እንደው መራቡ የተራቡ ሰዎችንም ለማስታወስ ጭምርም ሲሆን ያበላል ሁሉ ጊዜ በረመዳን ብቻ አይደለም ደሃዎችንም ሙርከኞችንም ደግሞ ሲያበሉ ምስጋና ይፈልጋሉ لا نريد منكم جزاء ولا شكرا إننا نخاف من ربنا يوما كان شره مستطير يا هيك يا مكان هلو ألم وتنكتو وتو سو ميزو ميጨብጠው ጠፍቶ الله سبحانه وتعالى ብቻ የተገዙ ሰዎችን kan ትላልቆች ነብያቶች ሁሉ የሚዋለሉበትን ቀን ፈርተን ነው ምናበላችሁ እንጂ ምስጋናም ለውዳሴን ፈልገን አይደለም ላሉ